እባካችሁ እርዱኝ። እባካችሁ እየሞትኩኝ ነው ያለሁት፣ እርዱኝ። እኔ ደቡብ አፍሪካ በመጣት በ5ኛ ወር ተመትቼበት እባካችሁ አሁን ሆስፒታል ነኝ ያለሁት። 1 ዓመት ሙሉ ሆስፒታል ተኝቼ ነው ያለሁት። እባካችሁ ምረዳኝ። የሚያግዘኝ ሰው የለም። እስከዛሬ ድረስ እየታከምኩ ያለሁት ቤተ ክርስቲያን እዚህ ኢትዮጵያውያን እየረዱኝ ነው የቆየሁት። እኔ የተጠየቅኩበት ብር በጣም ብዙ ነውና እባካችሁ ይህን ድምፅ የሚሰሙት ሁላችሁም ለማስተር አብነት፣ ለገዛኝ፣ ለቤኪ፣ ለማማር እባካችሁ ይህን ድምፅ ሼር እያደረጋችሁ አድርሱልኝ። ህይወቴን አድኑልኝ። እኔ ይህን ብር የሚያመጣበት የለም። እኔ ቤተሰቦች የሚያመጡበት የለም። እባካችሁ በእግዚአብሔር ህይወቴን አድኑልኝ። ደሜ አሁን ከሰውነቴ ትዕቢት አልወጣልኝም እና አሁን ለኦፕሬሽን ተጠይቆበት በብር ምክንያት አሁን ቀርቷል። ከእግሬ በታች አሁን ፓራላይዘኝ ነው እና በራሴ መጸዳዳት አልችልም። በቱቦ ነው የሚሸነው። በእግዚአብሔር ይህን ድምፅ የሚሰሙት ሁላችሁም አድርሱልኝ። ለማስተር አብነት፣ ለደጋፊ ኢትዮጵያውያን አድርሱልኝ እባካችሁ። ይህን ሰምታችሁ እንዳታልፉት አድርሱልኝ እባካችሁ።